በተመለከተ አንዳንድ ጥያቄዎች አሉ። ግን ለነዛ ጥያቄዎች በአካባቢ ካሉ ሰዎች በቂ መልስ አላገኘውምና የነዚህን ጥያቄዎች መልስ የምታውቁ ከሆነ ንገሩኝ። እግዚአብሔር ለምንድን ነው አዳምን ወዲያው ይቅር ማለት ሲችል፣ እግዚአብሔር ይቅር ባይ አምላክ ነው አይደለ? እዛው አዳምን ይቅር ማለት ሲችል ለምንድን ነው 5500 ዓመት እንዲቆይ ያደረገው? ሰላም ክርስቶስ ይብዛል ወንድሜ፣ እንዴት አለ? እዚህ ጋር ላነሳቸው ጥያቄዎች የተወሰነ ሀሳብ ለመስጠት ነው። የመጀመሪያው ጥያቄ ምንድነው? እግዚአብሔር አምላክ አዳምን ለምንድነው ወዲያው ይቅር ያላለው? ለምንድነው 5500 ዘመን መጠበቅ ያስፈልገው የሚል ነው። መልሱ ምንድነው? እግዚአብሔር አምላክ መሐሪ ነው። አዎ፣ ግን መሐሪ ብቻ ደግሞ አይደለም፣ እውነተኛ ፈራጅም ነው። እግዚአብሔር አምላክ ለአዳም ሕግ ሰጥቶታል አይደል? እንዲህ አታድርግ፣ እንዲህ ካደረክ እንዲህ ትሆናለህ የሚል። ስለዚህ አዳም ያንን ተላልፏል። ስለዚህ እግዚአብሔር አምላክ ያለው ቃል ሊፈጸም ይገባል። ምክንያቱም እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ቢያልፉ ይቀላል የሚል እውነተኛ ፈራጅ ነው። ያንን ቃሉን ካጠፈ ማለትም ወዲያው ይቅር ካለው እግዚአብሔር ቃሉን የሚጠብቅ አምላክ አይደለም ያስብላል ማለት ነው። ስለዚህ የእግዚአብሔር ምሕረትና የእግዚአብሔር ፈራጅነት ሊጣረሱ አይገባም። ታዲያ ሲጀመር አስቀድሞ ሕግ ለምን ሰጠው ካልን ደግሞ ሕግን የሰጠው እግዚአብሔር አምላክ ከአዳም የበላይ አካል እንደሆነ፣ በመካከላቸው የገዢና የተገዢ ማንነት እንዳለ አዳም እንዲረዳ ነው። ምክንያቱም አዳም ምንም አይነት ሕግ ከሌለው የፈለገውን የሚያደርግ ምንም የሚከለክለው አካል ከሌለ ከእግዚአብሔር እኩል እንደሆነ ሊያስብ ይችላል ማለት ነው። ምክንያቱም እግዚአብሔር ከእርሱ የበለጠ እንደሆነ የሚረዳበት ሌላ መንገድ ስለሌለ ከህግ ውጭ ማለት ነው። ስለዚህ ህግን ሰጠው፣ ያንን ህግ ደግሞ ተላለፈ። ሰው ቃሉን መፈጸም ስላለበት አዳም ተቀጣ ማለት ነው። ታዲያ ግን ከ5500 ዘመን በኋላ ደግሞ እግዚአብሔር መሐሪም ስለሆነ በጌታችን በኢየሱስ ክርስቶስ በኩል ምሕረቱ ለሰው ልጆች ሁሉ ፈሰሰ ማለት ነው። 5500 ያህል ዘመን ይሄ የጊዜው ሁኔታ ለምንድን ነው እንደዛ የሆነው ሲባል ቀለሚጦስ ምዕራፍ 3 ቁጥር 19 ላይ ነው 5 ቀን ተኩል በኋላ አድናለሁኝ ብሎ እግዚአብሔር አምላክ እንደተገባለት የተገለጸው ማለት ነው። እና ያን ያህል ጊዜ ለምን ሆነ ሲባል የተለያዩ የሚሰጡ አንድምታዎች፣ ቲዎሪዎች አሉ። ነገር ግን ዋነኛው ምክንያት ሊያውቅ የሚችለው ራሱ እግዚአብሔር ነው። እግዚአብሔር አምላክ መጽሐፈ መክብብ ላይም እንደተገለጠው እግዚአብሔር ነገሬን በጊዜው ውብ አድርጎ ሰራው ይላል። በምን በጊዜው፣ በእኛ ጊዜ ሳይሆን በራሱ ጊዜ ነው እግዚአብሔር አምላክ የሚሰራው። እኛ ፈጠነ ልንልም አንችልም፣ ዘገየ ልንልም አንችልም። ምክንያቱም በእኛ ጊዜ ውስጥ ሳይሆን እግዚአብሔር የሚሰራው በራሱ ጊዜ ስለሆነ ማለት ነው። ስለዚህ ጌታችን ኢየሱስ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ አንድያ ልጁን ወደ ዓለም ላከ እንዲል ቅዱስ ጳውሎስ በገላትያ መልእክቱ ላይ ጌታ ኢየሱስ ክርስቶስ መጣ፣ ለሰው ልጆች ሁሉ ምሕረትን ሰጠ። እንዴት? በቤዛነቱ ያንን አስቀድሞ አዳም ላይ የተላለፈውን ፍርድ እርሱ ተቀብሎ ስለ ሰው ልጆች ሁሉ ሞቶ በጌታ በኢየሱስ ክርስቶስ የሚያምኑ ሁሉ በቤዛነቱ በኩል እንዲያው በጸጋው እንዲድኑ ድህነትን ሰጣቸው ማለት ነው። እና አዳም በሰራው ጥፋት ሙሉ የሰው ልጅ የሚቀጣው፣ የሰው ልጆች ሁሉ የተቀጡትና የሚቀጡት በራሳቸው ጥፋት እንጂ በአዳም ጥፋት አይደለም። ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ምን ይላል? በአዳም በኩል ኃጢአት ወደ ዓለም ገባ ይላል። ማለትም ኃጢአትን ተዋወቀ ዓለም። አዳም ያንን ከመበደሉ በፊት አስቀድሞ ኃጢአት አይታወቅም፣ ከእግዚአብሔር አጌነስት መሆን የሚባልም የለም። ነገር ግን አዳም አጌነስት ሆነ፣ አይኑ ተገለጠ፣ ኃጢአትን ማድረግ ጀመረ። ስለዚህም ከአዳም በኋላ የሚወለዱ ሁሉ የአዳምን ባህሪ እያዙ ከአዳም ስለሚወለዱ ኃጢአትን የሚያውቁ ሆኑ ማለት ነው። እና እዛው ጥቅስ ላይ ምን ይላል መሰለ ወንድሜ? በአዳም ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ደግሞ ሞት፣ ማለትም ኃጢአትን የሚያደርግ ሁሉ ይሞታል፣ የኃጢአት ውጤት የኃጢአት ደመወዝ ሞት ነው ስለሚል ማለት ነው መጽሐፍ ቅዱስ። ከዛ በኋላ ቀጥሎ ያለው ቃል ምን ይላል መሰለ? ሁሉ ኃጢአትን ስላደረጉ ሞት ነገሰባቸው። አይተዋል። አዳም ስላጠፋ ሞት ነገሰባቸው አይደለም፣ ወይ ከአዳም ስለወረሱ ሞት ነገሰባቸው አይደለም። ምንድነው የሚለው? ሁሉ ኃጢአትን ስላደረጉ። ሮሜ ምዕራፍ 3 ላይ ቅዱስ ጳውሎስ ይናገራል። ሁሉም የእግዚአብሔር ክብር ጎሏቸዋል፣ ሁሉም ኃጢአትን ሰርተዋል እያለ ይናገራል። ስለዚህ ኃጢአትን ስላደረጉና የእግዚአብሔር ክብር ስለጎደላቸው ነው ያ ጥፋት የመጣው ማለት ነው። ከዛ በኋላ ጌታ ኢየሱስ ክርስቶስ መጣ። ታዲያ በአዲስ ኪዳን ያሉ ሰዎችስ? በአዲስ ኪዳን ያሉ ሰዎችም አዳም ስላጠፋ የሚቀጣ ሰው የለም። በአዲስ ኪዳን ያለ ሰው የሚቀጣው የዮሐንስ ወንጌል ምዕራፍ 3 ላይ በጣም ግልጽ ትእዛዝ ተሰጥቷል። በልጁ በጌታ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን በአንድ ልጁ በእግዚአብሔር ልጅ በኢየሱስ ክርስቶስ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ሰው የሚፈረድበት በጌታ በኢየሱስ ክርስቶስ ስላላመነ ነው፣ በአዲስ ኪዳን ማለት ነው። የሚያምን ክርስቲያን ደግሞ በዛ በሚያምንበት ጌታ ሕይወት ካልተመላለሰ ነው የሚቀጣው እንጂ አዳም ስላጠፋ የተቀጣም የሚቀጣም ሰው የለም ማለት ነው። እግዚአብሔርን መታዘዝና ደግ ሰው መሆን አንድ ነው? አንድ አይደለም፣ ይለያያል። ማለትም ማንኛውም ሰው በእግዚአብሔር የማያምን እንኳን ቢሆን በስብዕናው ብቻ መልካም ሰው ሊሆን ይችላል። ለሌሎች መልካም የሚያደርግ ደግ ሰው ሊሆን ይችላል። ያው ደግ የምንለው እንደዛ አይነት ሰው ስለሆነ ማለት ነው። ለእግዚአብሔር መታዘዝ ሲባል ግን እግዚአብሔር የሚለውን ሁሉ መቀበልና በእግዚአብሔር መንገድ መሄድን ይጠይቃል። ለምሳሌ
አንዱ የእግዚአብሔር ትእዛዝ በልጁ በጌታ በኢየሱስ ክርስቶስ እናምነ ዘንድ ነው። አንድ ሰው በኢየሱስ ክርስቶስ ካላመነ ለእግዚአብሔር ይታዘዛል ብለን አንናገርም። ነገር ግን መልካም ሰው ከሆነ ሰዎችን የሚረዳ ከሆነ ደግ ሰው ነው ልንለው ግን እንችላለን። እና እግዚአብሔርን መታዘዝ በቃሉ መኖር ነው። እግዚአብሔር ባዘዘው መንገድ መመላለስ። ደግ ሰው መሆን ማለት ደግሞ እኚህ መልካም ስብዕና የሚባሉ ነገሮችን ማድረግ ነው ማለት ነው። እግዚአብሔር ሁሉን ነገር የሚያውቅ አምላክ ነው አይደል? እና ታዲያ ሲኦል የሚገቡ ሰዎችን ለዘላለም እንደሚሰቃዩ እያወቀ ለምንድን ነው እነሱን የፈጠራቸው? እስኪ ወንድሜ ሎጂኩን በደንብ አድርጋ አስተውለው። እግዚአብሔር አምላክ አስቀድሞ እያወቀ ለምን ፈጠራቸው አልክ? እግዚአብሔር አምላክ አስቀድሞ የሚያውቅ ከሆነ ያ ነገር ካልሆነ ሲጀመር የእግዚአብሔር እውቀት ሐሰት ነው ማለት እኮ ነው። እግዚአብሔር ያወቀው እኮ የሚሆነውን ነው። ስለሚሆን እኮ ነው ያወቀው። ሰው አስቀድሞ ለምን ፈጠራቸው ልትል አትችልም ማለት ነው። ሲጀመር ስለፈጠራቸውና ስለገቡ እኮ ነው እግዚአብሔር ያወቀው። እና ደግሞ ሲቀጥል እግዚአብሔር አምላክ ስላወቀ አይደለም እነዛ ሰዎች ሲኦል የሚገቡት። ማንኛውም የሰው ልጅ በጌታ በኢየሱስ ክርስቶስ አምኖ የዘላለምን ሕይወት እንዲያገኝ እድል ተሰጥቶታል። ይህ እድል ያልተሰጠው የሰው ልጅ ማንም የለም። ሰው ሆኖ ይህ እድል ያልተሰጠው የለም። ሁሉም የሰው ልጅ በኢየሱስ ክርስቶስ አምኖ የዘላለምን ሕይወት የማግኘት እድል ፈንታ አለው። ስለዚህ አንድ ሰው የሚያምነውና የማያምነው በራሱ ነፃ ፍቃድ እንጂ እግዚአብሔር አምላክ አስቀድሞ ስላወቀ ወይንም ስላላወቀ አይደለም ማለት ነው። ስለዚህ እግዚአብሔር አምላክ አስቀድሞ ያውቃል። ያ ያወቀው ነገር ግን እኛ የምንከውነው ነው። ማለትም እኛ ስለከወነው ነው እንጂ እግዚአብሔር ያወቀው እግዚአብሔር ስላወቀ አይደለም እኛ የምንከውነው ማለት ነው። አንድ ነገር እውነት ወይ ውሸት የሚሆነው ጥሩ ወይ መጥፎ የሚሆነው እግዚአብሔር ስላለ ነው ወይስ ደግሞ ራሱን የቻለ ነው? ጥሩና መጥፎ ለብቻ ያለ ነገር ነው ከእግዚአብሔር ውጪ ወይስ እግዚአብሔር ሲል ነው አንድ ነገር ጥሩ የሚሆነው ወይ ደግሞ እውነት የሚሆነው? በአጭሩ እግዚአብሔር አምላክ ለፍጥረቱ ከሰራው ሕግ ውጪ ሲኮን ወይንም ደግሞ ከእግዚአብሔር አጌነስት ሲኮን ያ ነገር መጥፎ ነው ይባላል። ወይም ደግሞ እግዚአብሔር አምላክ በሰጠው የፍጥረት ሕግ መሰረት ስንመራ ጥሩ ነው ይባላል ማለት ነው። ለምሳሌ ዕፀ በለስ በራሷ መጥፎ ነገር የሆነ መርዛማ ነገር ሆነ አይደለም አዳም የተቀጣው። አዳም የተቀጣበት ምክንያት ምንድነው? እግዚአብሔር አትብላ ብሎት፣ ነገር ግን እርሱ በመብላቱ ከእግዚአብሔር ጋር አጌነስት ስለሆነ ነው፣ እግዚአብሔርን ስላልታዘዘ ነው እንጂ ዕፀ በለሷ በራሷ መጥፎ ሆና ወይ መርዛማ ነገር ሆና በፍጹም አይደለምና ማንኛውም ነገር በራሱ መጥፎ ስለሆነ ሳይሆን እግዚአብሔር አምላክ ከሰራው የፍጥረት ሕግ ሲቃረን መጥፎ ይባላል፣ ካልተቃረነ ደግሞ ጥሩ ይባላል ማለት ነው። ምናልባት ዲቴል ያላብራራዋቸውን ነገሮች ደግሞ ላይቭ ላይ የተወሰነ እንማማራለን። ወንድሜ ከቻልክ አንተም ላይቭ መተህ በደንብ እንማማራለን። ሰላም ክርስቶስ ይብዛላችሁ። ሲኦል የሚገቡ ሰዎችን ፈጣሪ አስቀድሞ የሚያውቅ ከሆነ ሲጀመር ለምን ይፈጥራቸዋል? እንደዚህ አይነት ጥያቄ ብዙ ጊዜ ይነሳል። በእርግጥ ከዚህ ቀደም ተመልሶ ያውቃል። ሰው አሁንም የተወሰነ ማብራሪያ ልስጣችሁ። ጥያቄው ምንድን ነው? እኔ ለምሳሌ በቃ ተወልጄ ከዛ በእርሱ እንደማላምን ወይ ኃጢአት እንደምሰራ ከዛ ሲኦል እንደምገባ ኦሬዲ እኔን ከመፍጠሩ በፊት አስቀድሞ የሚያውቅ ከሆነ ሲጀመር ባይፈጥረኝ አይሻልም ወይ? ለምን ይፈጥረኛል የሚል ጥያቄ ይፈጠራል። በነገራችን ላይ ይህ ጥያቄ ፋላሲ አለው። እንዴት ነው ፋላሲ ያለው ሲባል እኔ እንደዚህ እንደማደርግ እግዚአብሔር አስቀድሞ ካወቀ ካልን እግዚአብሔር አስቀድሞ የሚያውቅ ከሆነ ያ ኢንሲደንት ይፈጠራል ማለት ነው። ሲጀመር ባይፈጠር ኖሮ አያውቅማ። አስቀድሞ ካወቀ ካለን ይህ ኢንሲደንት እኮ ይፈጠራል እያለን ነው። ሲጀመር አያይዘን ሲጀመር ለምን አልፈጠረኝም ካልን ካልተፈጠረን ይህን ኢንሲደንት አስቀድሞ ያውቃል አይባልም። ምክንያቱም አልተፈጠረማ። አግኝታችሁኛል? ስለዚህ ኢሎጂካል የሆነ ጥያቄ ነው እየጠየቃችሁ ያላችሁት ማለት ነው። እግዚአብሔር አምላክ አስቀድሞ ያወቀው ያ ነገር ስለሚሆን ነው እንጂ እግዚአብሔር አምላክ አስቀድሞ ስላወቀ አይደለም ያ ነገር የሚሆነው። ስለዚህ አሁንም ቢሆን ሲኦል ያለ መግባት ኃጢአት ያለ መስራት ሙሉ ነፃ ፍቃድ አንተ ጋር አለ። አንተ ያ ነፃ ፍቃድን ተጠቅመ የምታደርገውን ነገር እግዚአብሔር አምላክ አስቀድሞ ያውቃል። ነገር ግን የሚያውቀው ያንተን የነፃ ፍቃድ ምርጫ ነው። ስለዚህ አንተ አሁንም ምርጫ አለ። በፍጹም በፈጣሪ የማሳበብ መብት የለም። በጌታ በኢየሱስ ክርስቶስ የማመን መብት ተሰጥቷል። ንስሐ የመግባት መብት ተሰጥቷል። ንስሐ አልገባም ብለህ ራስህ በነፃ ፍቃድ ሪፊውዝ እያደረግ ማንም ሳያስገድድ ማንም አንገትህን ሳያንቅ አላምንም ንስሐ አልገባም እያልክ ፈጣሪ አስቀድሞ ስለሚያውቅ ነው ሲኦል የምገባው ልትል በፍጹም አትችልም። ስለዚህ ይሄ ነገር በአንተ ላይ ነው ያለው ማለት ነው እንጂ በፈጣሪ ላይ አይደለም። ሰላም ክርስቶስ ይብዛላችሁ። ሳይንስ በክርስትና ሃይማኖት እንዴት ይታያል? ስለዚህ ነገር እስኪ ጥቂት ልበላችሁ። በአጭሩ ሳይንስን ሙሉ ለሙሉ ጭፍን በሆነ መልኩ መቃወም ከሃይማኖት ጋር አይገናኝም፣ ሃይማኖታዊ አይደለም፣ ሃይማኖትን ይቃወማል ብሎ ማሰብ በጣም ፍጹም ስህተት የሆነ ሀሳቢ ነው። እንዲሁም ደግሞ ሙሉ ለሙሉ ሳይንስን እንደ ትልቅ እንደ ሃይማኖት ተይዞ አንድን ነገር ሳይንስ ፕሩፍ ካላደረገው በቀር ሐሰት ነው፣ ሳይንስ ብቻ ነው ትክክል ብሎ ማሰብም ደግሞ ፍጹም ስህተት ነው።
ሳይንስን ሙሉ ለሙሉ መቃወም ፍጹም ስህተት የሆነበት ምክንያት ምንድነው? ሳይንስ እግዚአብሔር አምላክ ለሰው ልጆች በፍጥረት ውስጥ ያስቀመጠውን እያንዳንዱን ነገር እየፈለጉ ዲስከቨር ማድረግ ነው፣ ፕሩቭ ማድረግ ነው። ስለዚህ የእግዚአብሔርም ፍጥረት የመመርመር የማወቅ ጉዳይ ስለሆነ እግዚአብሔር አምላክ ለሰው ልጆች የፈጠረውን በፍጥረት መካከል ያሉትን እውነታዎች የመግለጥ ጉዳይ ስለሆነ አንድ ክርስቲያን እነዚህን ነገሮች ሲመለከት እግዚአብሔር አምላክን የበለጠ የሚያውቅበት እግዚአብሔር ለእኛ ያለውን ፍጥረትን እንዴት በአስደናቂ መልኩ እንደፈጠረ እያየ የሚደነቅበት መንገድ ስለሆነ ሳይንስን ሙሉ ለሙሉ መቃወም ፍጹም ስህተት ነው። ፕላስ ብዙ ለሰው ልጆች የሚጠቅሙ ሳይንሳዊ ግኝቶች በጣም በበርካታ መንገድ ስላሉ የሰው ልጅ እግዚአብሔር አምላክ የሰው ልጅ ለመጥቀም ያዘጋጀውን ነገር ፈልጎ የማግኘት ጉዳይ ስለሆነ ያንን መፈለግና ማወቅም የሰጠን እግዚአብሔር ነው። ፕላስ በዛ ማወቅና መፈለግ መመርመር ደግሞ መርምረው የሚያገኙትም የራሱን የእግዚአብሔርን ፍጥረት ስለሆነ ሙሉ ለሙሉ መቃወም ፍጹም ስህተት ነው። ሳይንስን ደግሞ ሙሉ ለሙሉ ዲፔንድ ሆኖ ልክ ሳይንስን ወደ ማምለክ አይነት ደረጃ መድረስ ደግሞ ፍጹም ስህተት ነው። አንድ ነገር ሳይንስ ካላረጋገጠው በቀር እውነት አይደለም ብሎ ማመን ወይም ሳይንስ አረጋገጥኩ ያለውን ነገር ሁሉ እውነት ነው ብሎ ማመን ይሄ ደግሞ ጅልነትና ሞኝነት ነው። ምክንያቱም ሳይንስ በተለያየ ጊዜ ያረጋገጠውን ነገር በጊዜያት ሂደት ሊለውጥ ስለሚችል ፕላስ ደግሞ ሳይንስ ከግል እይታና ምልከታ ነፃ የሆነ ጉዳይ ስላልሆነ ፕላስ ደግሞ ሳይንስ ብዙዎች እንደሚሉት ሁሌም በመረጃና በማስረጃ ብቻ የተደገፈ ስላልሆነ ሳይንስ በሰው ልጅና የሰው ልጅ በሰራቸው መመርመሪያ ማሽኖች የሚደረግ ምርምር ስለሆነ ሊሳሳት የሚችል ነገር ስለሆነ ሙሉ ለሙሉ እምነትን ሳይንሳዊ መንገድ ላይ ብቻ መጣልና ሳይንስ ያላረጋገጠውን ሁሉ ሐሰት፣ ሳይንስ ያረጋገጠውን ሁሉ ደግሞ እውነት ነው ብሎ መናገር ፍጹም ስህተት ነው። ፕላስ ደግሞ ሳይንስ ገደብም ስላለው ሳይንስ የማያውቀው ሊያውቀው ሊደርስበት የማይችል ገደብ ስላለው ምክንያቱም የሰው ልጅ ስራ እንደመሆኑ መጠን ሳይንስ ብዙ ሊያውቃቸው ሊዳስሳቸው ሊደርስባቸው የማይችሉ ገደቦች ያሉት ስለሆነ ሙሉ ለሙሉ በሳይንስ መታመን ፍጹም ስህተት ነው። ስለዚህ ክርስቲያኖች ለሳይንስ ምን አይነት እይታ ነው ሊኖራቸው የሚገባው ሲባል ሳይንስ እግዚአብሔር አምላክ በፍጥረቱ መካከል ያስቀመጠውን እውነታ ባገኘና በገለጠ ቁጥር እግዚአብሔር የሚከብርበት እግዚአብሔር የሚደነቅበት ነው። ፕላስ የሰው ልጆችን ሊጠቅም የሚችል ነገር ከሆነ ደግሞ እኛ የሰው ልጆች እየተጠቀምንበት እግዚአብሔር አምላክ በሳይንቲስቶች በኩል ያስገኘልንን ነገር እየተጠቀምንበት ፈጣሪ እናመሰግነዋለን። ነገር ግን ደግሞ እንደ ክርስቲያን ፈጣሪ ሊቃወም የሚችሉ በራሱ አምላክ እነዚህን ሁሉ ፍጥረታትን የፈጠረው አምላክ የገለጠልንን እውነት የሚቃረኑ የሚቃወሙ ነገሮች ደግሞ ሲኖሩ ብዙ ጊዜ በጊዜያት ሂደት በሌላ ሳይንቲስቶች ዲስፕሩቭ ሊደረጉ የሚችሉ አይነት ስለሆኑ ፕላስ ለእኛ እምነት ከሳይንስ ስለሚበልጥ ሳይንስ ከእምነት ስለማይበልጥ ይህንን በሌላ ርዕስ በሌላ ቪዲዮ መጣበታለሁኝ። ሳይንስ ከእምነት ስለማይበልጥ እምነት ትልቁን ቦታ ስለሚይዝ እምነትን ሊቃወም የሚችል ነገር ሲኖር ደግሞ እንቃወመዋለን ማለት ነው። ሰላም ክርስቶስ ይብዛላችሁ። ሳይንስ ፈጽሞ ሊመልሳቸው የማይችላቸው ጥያቄዎች ምንድን ናቸው? ሳይንስ እንደምታውቁት ለሰው ልጆች እጅግ በጣም ጠቃሚ የሆነ በጣም ብዙ መልሶችን የሚሰጥ ነገር ነው። ይሄ የታመነ ነገር ነው። ምንም ጥያቄ የሌለው ነገር ነው። ሆኖም ግን ሳይንስ የራሱ የሆነ ሊሚት አለው። ሊመልሳቸው የማይችላቸው ጥያቄዎች አሉ። ኢቭን ሊመራመራቸው ራሱ የማይችላቸው ጥያቄዎች አሉ። ለምሳሌ የመጀመሪያው ብዙ ጊዜም የሚጠቀሰው የህይወት ዓላማ ነው። የሰው ልጅ ለምንድን ነው የተፈጠረው? ፍጥረት ራሱ ለምንድን ነው ኤግዚስት ያደረገው? አኗኗራችንን ሊተነተን ይችላል እንጂ ለምን እንደምንኖር ግን በፍጹም በሳይንሳዊ መንገድ ሊረጋገጥ አይችልም። ሰው ወደዚህ ዓለም ለምን መጣን? ለምንድን ነው ይሄ ሁሉ ፍጥረት ራሱ እየኖረ ያለው የሚለውን ጥያቄ በፍጹም ሳይንስ ሊመልስ አይችልም። ሁለተኛ ሞራላዊ የሆኑ ጥያቄዎችን ሳይንስ በፍጹም ሊመልስ አይችልም። አንድን ስህተት የተባለው ለምንድን ነው የሚለውን ሳይንሳዊ ማስረጃ የለውም። ለምሳሌ ሰው መግደል ስህተት ነው። ይህንን በሳይንሳዊ መንገድ ልታረጋግጥ በምንም አይነት መንገድ አትችልም። ጀስቲስ የሚባለውን ነገር ፍትህን ለምሳሌ በሳይንሳዊ መንገድ በፍጹም ልታረጋግጠው አትችልም። ስለዚህ ሳይንስ ለእነዚህ ጥያቄዎች ምንም አይነት ምላሽ የለውም። አንድ ስህተት የተባለው ወይንም ስህተት የሆነው ለምንድን ነው ሲባል ምንም አይነት መልስ የለውም። ሶስተኛ ሜታፊዚካል ኩዌስችኖችን ሊመልስ አይችልም። ለምሳሌ ፈጣሪ አለ የለም በሳይንሳዊ መንገድ በፍጹም ልታረጋግጥ አትችልም። አለ ልትል አትችልም። የለምም ማለት አትችልም። ምክንያቱም የፈጣሪን መኖር ዲስፕሩፍ ማድረግ የሚቻልበት ምንም አይነት ሳይንሳዊ መንገድ ፈጽሞ የለም። ሲቀጥል ነፍስ አለ የለም፣ ይህንንም ለምሳሌ በሳይንሳዊ መንገድ በፍጹም ልታረጋግጥ አትችልም። ሰው ሲሞት ነፍስና ስጋው ሲለያየ ነው ሞተ የሚባለው እንላለን እኛ። ሳይንስ ግን ለዛ ነገር ምንም አይነት ፕሩፍ የለውም። ነፍስ የሚባለው ነገር ኤግዚስት ያደርጋል አያደርግም፣ ምንም አይነት ሳይንሳዊ ማስረጃ የለም። ከሞት በኋላ ስላለ ህይወት ሳይንስ ምንም አይነት ነገር የለውም፣ መልስ የለውም። የሰው ልጅ ይኖራል፣ ይሞታል፣ ከዛ ስጋው
ይበሰብሳል። ይሄ ሳይንስ ባይመራመርም በጣም ግልጽ የሆነና የሚታወቅ ነገር ነው። ከዛ በኋላ ግን ለምሳሌ በሃይማኖት የሚሰጥ መልስ አለ። ከሆነ ታይም በኋላ አንደኛ ነፍስ በሰማያት ህይወቷ ይቀጥላል። ሁለተኛ ያ የበሰበሰው ራሱ ከሆነ ጊዜ በኋላ ተመልሶ ይነሳል። ይሄንን ለምሳሌ ዲስፕሩፍ አድርጎ ሳይንስ ምንም አይነት ማስረጃ ሊያቀርብ አይችልም። ይሄንን ሊቃወም አጌነስት ሊሆን የሚችል ምንም አይነት ሳይንቲፊክ ማስረጃ ሊያመጣ በፍጹም አይችልም ሳይንስ። ሌላኛው ደግሞ የፍጥረት ህግ ነው። የፍጥረት ህግ ማለት ለምሳሌ የተለያዩ ነገሮች አሉ። ለምሳሌ ወንድ አይወልድም፣ ሴት ልጅ ናት የምትወልደው ልትወልድ የምትችለው። ይሄ ሳይንቲፊካሊ የሚታወቅ ነገር ነው። ወንድ በምንም አይነት መንገድ ሊወልድ አይችልም። ይህ ህግ ግን እንደዛ የሆነበትን ምክንያት ሳይንስ ሊያብራራላ አይችልም። ሴት ልጅ እንዴት እንደምትጸንስ የተለያዩ ሰውነቷ ላይ የተፈጠሩትን ነገሮች ሊያብራራል ይችላል። እነዛ ነገሮች ሴት ውስጥ ብቻ ለምን ተፈጠሩ የሚለውን ነገር ግን በፍጹም ሊመልስላ አይችልም። ሌሎችም የፍጥረት ህግ የተባሉ ነገሮችን ለምን እንዴት እንደዛ እንደሆኑ በፍጹም ሊመልስ አይችልም። ምን እንደሆኑ ሊያብራራልህ፣ እንዴት እንደዛ እንደሚሰሩ ሊያብራራልህ ይችላል እንጂ ለምን እንደሆኑ ግን ለምን የሚለውን ጥያቄ ሳይንስ በፍጹም ሊመልስ አይችልም። ስለዚህ ሳይንስ ነገሮች እንዴት እንደሚሰሩ ይነግራል እንጂ ለምን እንደዛ እንደሚሰሩ በፍጹም ምንም አይነት ምላሽ ሊሰጥ አይችልም። ሌላው ይቅርና በነገራችን ላይ ሳይንስ ያረጋገጠውን ነገር ያ አልቲሜት ምላሽ ነው ወይ ያ ፕሩፍ አይቀየርም ወይ የሚለውን ነገር ሳይንስ በፍጹም ማስረጃ የለውም። አረጋግጧል፣ ሳይንቲፊክ ነው ብሏል ያንን ነገር ግን ያ ነገር ዘላለማዊ እውነት ነው ወይ ሊለወጥ አይችልም ወይ የሚለውን ጥያቄ በፍጹም ሳይንስ ሊመልስ አይችልም። ይህንንና በርካታ ሌላም ያልጠቀስኳቸውን ብዙ ጥያቄዎች ሳይንስ ሊመልሳቸው አይችልም። ሳይንስ ሊሚት አለው። ምክንያቱም የሰው ልጅ ጥበብ እንደመሆኑ የሰው ልጅ ስራ እንደመሆኑ የሰው ልጅ ደግሞ ሊሚትድ ስለሆነ በፍጹም በምንም አይነት መንገድ ፈጣሪ እነዚህን ምላሾች ካልሰጠው በቀር ይህንን ፍጥረት የፈጠረው አካል ለዚህ ፍጥረት መኖር ምክንያት የሆነው አካል ምላሽ እስካልሰጠበት ድረስ የሰው ልጅ በፍጹም ለእነዚህ ጥያቄዎች መልስ ሊሰጥ አይችልም። በምድር ላይ ያሉ በርካታ ሃይማኖቶች ሁሉም ማለት በሚቻል ሁኔታ የሚመሩበት ሃይማኖታዊ ታላቅ መጽሐፍ አላቸው። ታዲያ ከነዛ ሁሉ መጽሐፍት መካከል እውነተኛና ከፈጣሪ የተሰጠው የፈጣሪ ቃል ብቸኛው መጽሐፍ ቅዱስ ብቻ እንደሆነ የኛ የክርስቲያኖች መጽሐፍ ብቻ እንደሆነ በምን መልኩ ማስረዳትና ማስረጃ ማቅረብ ይቻላል? ዛሬ የምናየው እንግዲህ ይህንን ነው። የእውነተኛው ፈጣሪ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ እንደሆነ ከምናሳይበት ሁለት መንገዶች መካከል አንደኛው የውስጥ ማስረጃዎች ነው። ሁለተኛው ደግሞ የውጭ ማስረጃዎች ነው። የውስጥ ማስረጃዎች ማለትም መጽሐፍ ቅዱስ ላይ ያሉ እውነቶች ማለት ነው። ከነዛ መካከል አንዱ የትንቢት እውነተኝነት ነው። እንግዲህ መጽሐፍ ቅዱስ እንደምታውቁት በ1600 ዘመናት ልዩነት ውስጥ የተጻፈ መጽሐፍ ነው። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ያለውን ዘመን ስንቆጥረው 1600 ዘመናትን የሚያስቆጥር መጽሐፍ ነው። እንደዚህ አይነት መጽሐፍ በነገራችን ላይ ሌላ ሃይማኖት ፈጽሞ የለውም። ይሄ የኛ ሃይማኖት ብቻ ያለው መጽሐፍ ነው። በዚህ መጽሐፍ ውስጥ ታዲያ እጅግ ከብዙ ዘመናት በፊት አስቀድሞ የተነገሩ ትንቢቶች ከብዙ ዘመናት በኋላ ሲፈጸሙ ቀጥታ በመጽሐፍ ቅዱስ የተገለጡ እንዲሁም በታሪክ የተረጋገጡ በርካታ እውነቶች አሉ መጽሐፍ ቅዱስ ውስጥ ማለት ነው። ትንቢት ማለት ከሰው ልጅ ከመገመትም አቅም በላይ የሆኑ ነገሮችን ማወቅና ዲቴል እያንዳንዱ ነገር አብራርቶ መጽሐፍ ነው። ከግምት የሚለየው ትልቁ ነገርም ይሄ ነው። ግምት የሆነን ነገር እንደዚህ ሊፈጠር ይችላል ሊላችሁ ይችላል። ዲቴል እያንዳንዱ የት እንደሚፈጸም በማን እንደሚፈጸም በመልኩ እንደሚፈጸም ግን ዲቴል ሊናገር አይችልም። መጽሐፍ ቅዱስ ግን እያንዳንዷን ነገር ስለ ብዙ ጉዳዮች፣ ስለ ታሪክ፣ ስለ ነገስታት፣ ስለ ሀገሮች መውደቅ፣ ስለ ጌታችን ኢየሱስ ክርስቶስ እያንዳንዱ ሁኔታዎች ከብዙ ዘመናት አስቀድሞ በመጽሐፍ ቅዱስ ላይ ትንቢት ተነግረዋል። የተናገረውን ትንቢት ደግሞ ቀጥታ አንዳች ሳይፋለስና ሳይቀነስ ራሱ ሙሉ ለሙሉ ተፈጽሟል። ስለዚህ ይህ አንዱ የመጽሐፍ ቅዱስ እውነተኝነት ማረጋገጫ ነው። ሁለተኛው ደግሞ የመጽሐፉ ወጥነት ነው። እንዳልኳችሁ የመጽሐፍ ቅዱስ የተጻፈው በ1600 ዘመናት ልዩነት መካከል ነው። ሰው በዚህ 1600 ዘመናት መካከል ከ40 በላይ የሆኑ ሰዎች ነው የጻፉት። እንዲሁም ደግሞ በተለያየ የእውቀት ደረጃ ላይ እና በተለያየ የሥራ ዘርፍ ላይ ያሉ ሰዎች የጻፉት ነው። ከነዚህ ጸሐፊያን መካከል እውቀት ያላቸው ጠቢባን የሚባሉት ራሱ በጣት የሚቆጠሩ ናቸው። አብዛኞቹ እረኞችና አሳ አጥማጆች የነበሩ ናቸው። እነዚህ ሁሉ በዚህ ሁሉ ዘመን ልዩነት ውስጥ መካከል እንኳን ጽፈው ነገር ግን የሐሳብ ወይንም የይዘት ልዩነት ግን አንዳች የለውም። ፍጹም ወጥነት ያለው መጽሐፍ ነው። እንደዚህ አይነት መጽሐፍ ፈጽሞ በዓለም ታሪክ የለም። በዚህ ዘመን አንድ አይነት የእውቀት ደረጃ ላይ ያሉ ሰዎች በአንድ ርዕሰ ጉዳይ ላይ ብቻ እንኳን ቢጽፉ የተለያየ አይነት ሐሳብ ነው የሚያቀርቡት። መጽሐፍ ቅዱስ ግን
እጅግ በጣም በርካታ ሐሳቦችን የያዘ ቢሆንም እጅግ በጣም የተለያየ አይነት የእውቀት ደረጃ ያላቸው ሰዎች የጻፉት ቢሆንም እጅግ በጣም በርካታ ከ40 በላይ ሰዎች የጻፉት ቢሆንም ነገር ግን ፍጹም ወጥነት ያለውና የአንዱ ሐሳብ ከሌላው ጋር የማይጋጭ ነው። በይዘት ደረጃ መጽሐፍ ቅዱስ ውስጥ የሚጋጭ አንዳችም ነገር ፈጽሞ አለመኖሩ ይህን የመጽሐፍ ቅዱስ እውነተኝነት ማረጋገጫ ይሆናል። ሌላኛው ነገር ደግሞ የውጭ ማስረጃ ነው። የውጭ ማስረጃ ማለት ሰዎች መጽሐፍ ቅዱስን ባይቀበሉት ወይም መጽሐፍ ቅዱስ ውስጥ የተጻፉትን ነገር ባይቀበሉ ከመጽሐፍ ውጭ ባሉ ማስረጃዎች መጽሐፍ ቅዱስ ውስጥ ያለው እውነት እንደሆነ በመልኩ የሚያረጋግጡበት መንገድ ማለት ነው። የመጀመሪያው የከርሰ ምድር ወይንም የአርኪኦሎጂስቶች ማረጋገጫ ነው። አርኪኦሎጂስቶች በመጽሐፍ ቅዱስ ላይ ያሉትን ብዙ ታሪኮች እውነተኝነት አረጋግጠዋል። ያውም ደግሞ ሐሰተኝነቱን ለማረጋገጥ በሞከሩ ቁጥር ነው እውነተኝነቱን ያረጋገጡት ማለት ነው። በመጽሐፍ ቅዱስ ላይ የተገለጡት አብዛኛዎቹ ነገሮች በአርኪኦሎጂስቶች ተረጋግጠዋል። በእርግጠኛ መጽሐፍ ቅዱስ ላይ ያሉትን እውነቶች የተቀበልነው አርኪኦሎጂስቶች ስላረጋገጡት አይደለም። ነገር ግን ያንን አርኪኦሎጂስቶች አረጋግጠውታል። ሙሴና ሕዝበ እስራኤል ኤርትራ ባህር እንደተሻገሩ የኤርትራ ባህር አርኪኦሎጂስቶች ጥናት አድርገው በርካታ ነገሮችን አግኝተዋል። አስቀድሞ በብሉይ ኪዳን የተነገሩ በእሳት የጠፋችውን ምድር አርኪኦሎጂስቶች አግኝተዋታል። ኢያሪኮ የፈራረሰውን ግንብ አግኝተውታል። እግዚአብሔር አምላክ ኑ እንውረድ ቋንቋቸውን እንደበላልቅ ብለው ያፈራረሰው የባቢሎን ግንብ ተገኝቷል። እጅግ በጣም በርካታ በመጽሐፍ ቅዱስ የተነገሩ ታሪኮችና ኩነቶች በአርኪኦሎጂስቶች ጥናት ተረጋግጠዋል። ስለዚህ ይህ በራሱ የመጽሐፍ ቅዱስን በመጽሐፍ ቅዱስ የተገለጡትን ነገሮች እውነተኝነት ያረጋግጣል ማለት ነው። ሌላኛው ደግሞ የታሪክ ምስክርነት ነው። ማለትም በመጽሐፍ ቅዱስ ላይ ያሉ የተጠቀሱ ግለሰቦች የምርም በዛ ዘመን እንደነበሩ በተለያየ መልኩ ከመጽሐፍ ቅዱስ ውጪ በሆኑ ማስረጃዎች ማረጋገጥ መቻሉ ነው። ንጉሥ ዳዊት እንደነበረ፣ ንጉሥ ሰለሞን እንደነበረ፣ ነቢዩ ሙሴ እንደነበረ፣ በጣም በርካታ ብሉይ ኪዳን የነበሩ ሰዎች ሁሉ እንደነበሩ በርካታ ማስረጃዎች አሉ ከመጽሐፍ ቅዱስ ውጭ የሆኑ ማለት ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እንደነበረ 12 ሐዋርያት እንደነበሩት 12ቱም ሐዋርያት ስለ ኢየሱስ ክርስቶስ ሞትና ትንሣኤ እየሰበኩ በብዙ መከራ ውስጥ አልፈው እንደሞቱ ከክርስቲያናዊ ማስረጃ ውጪ የሆኑ ማስረጃዎች የታሪክ ማስረጃዎች ራሱ በርካታ አሉ። ስለዚህ ይህም የመጽሐፍ ቅዱስን እውነተኝነት ያረጋግጣል ማለት ነው። ሌላኛው ደግሞ የሳይንስ ማረጋገጫ ነው። ሳይንስ እንግዲህ በቅርብ ዓመታት የመጣ የሰው ልጅ ስልጣኔ ነው። እያንዳንዱ ነገሮች የፈተሸ እውነተኝነቱን የሚያረጋግጥ ነገር ነው። አሁን እኛ ሳይንስን በመጽሐፍ ቅዱስ ውስጥ ለተገለጡት ነገሮች እውነተኝነት እንደ ማስረጃ ስናቀርብ ስለተራ ነገሮች አይደለም የምናወራው። አንዳንድ ሰዎች አስቀድሞ በሰዎች ልማድ ውስጥ የሚታወቁ መድኃኒቶችን እውነተኛ መድኃኒትነታቸውን ሰዎች ማረጋገጣቸውን ወይም ሳይንስ ማረጋገጡን እንደ ማስረጃ ያቀርባሉ። ክርስትና ግን የሚያቀርበው እንደዛ አይነቱን አይደለም። በፍጹም በየትኛውም ሰው ከትክክለኛ አምላክ ውጪ ያለ ሰው ሊያውቀው የማይችላቸው በመጽሐፍ ቅዱስ የተገለጡ ነገሮችን ሳይንስ ግን አረጋግጧል። ለምሳሌ የመሬትን ክብነት ከሳይንስ አስቀድሞ መጽሐፍ ቅዱስ ተናግሯል። ለምሳሌ ፍጥረት ጅማሬ እንዳለው ከሳይንስ በፊት መጽሐፍ ቅዱስ ነግሮናል። እንዲሁም ደግሞ ፍጥረት ፍጻሜ እንዳለው ማለቂያ እንዳለው ከሳይንስ በፊት መጽሐፍ ቅዱስ ነግሮናል። ይህንን ሁሉ ግን ሳይንሱ አረጋግጦልናል። እንዲሁም ደግሞ ስለ ግዝረትም መጽሐፍ ቅዱስ ያውም ደግሞ በ8ኛው ቀን ሰዎች ሊገዘሩ እንደሚገባ መጽሐፍ ቅዱስ በብሉይ ኪዳን ከብዙ ሺህ ዘመናት በፊት ከ1500 ዘመናት በፊት ተናግሯል። ያንን የተናገረው ነገር ሳይንስ ዛሬ ላይ አረጋግጧል። ኢቭን ከቀኗም ጭምር 8ኛ ቀን መሆኑ ልዩ ምክንያት እንዳለው ከዛ ቀን በፊት ቢሆን ያ ሰው እንደሚጎዳ ሳይንስ ዛሬ ላይ አረጋግጧል። ስለዚህ እንደነዚህ አይነት ማስረጃዎች የመጽሐፍ ቅዱስን ብቸኛ የአምላክ ቃልነት ማስረጃ ይሆናሉ። እንደዚህ አይነት ማስረጃ ያለው ሌላ ሃይማኖት በፍጹም የለም። የትኛውም ሃይማኖት በዚህን ያህል በብዙ ሺህ ዘመናት ውስጥ ተጽፎ ያውም በብዙ ሰዎች መሃል ተጽፎ ትንቢቶች የተረጋገጡበት እንዲሁም ደግሞ የይዘት ወጥነት ያለው እንዲሁም ደግሞ ከውጭም ከውስጥም ማስረጃ ያለው ሌላ የሃይማኖት መጽሐፍ የለም። ትልቁ የመጨረሻው ማስረጃ ደግሞ የጌታ የኢየሱስ ክርስቶስ ትንሣኤ ነው። እርሱን ደግሞ በሌላ ቪዲዮ ሰራላችኋለሁ። ሰላም ክርስቶስ ይብዛላችሁ። ወንድሜ ማንን ነው የምታምነው? ነቢዩ መሐመድን ነው? እሳቸው በሞት ላይ ስልጣን የላቸው። ጥሩ ነው፣ ተወዳቸዋለህ፣ መልካም ነው። እሳቸው ግን በሞት ላይ ስልጣን የላቸው። የሁሉም ሃይማኖቶች የመጨረሻው ግብ ከሞት በኋላ ያለው ህይወት ነው። እንደምታውቁት በሰው ልጅ ታሪክ የሰው ልጅ ተፈጥሮ በቃ የሆነ ያህል ዘመን ይኖራል፣ ከዛ በኋላ ይሞታል። ይህንን የተፈጥሮ ህግ መሻር የሚችል ምንም አይነት ሰው የለም። ስለዚህ ሁሉም ሰው ይኖራል፣ ከዛ በኋላ ይሞታል። ይህ የተለመደ የሰው ልጅ አፈጣጠር ህግ ነው። ታዲያ ግን የሰው ልጅ ጥያቄ አለው። በቃ ይሄ ነው ወይ ህይወታችን? ከሞት በኋላ ህይወት አለ ወይስ የለም? ስለዚህ በጣም በርካታ አይነት ሃይማኖቶች አሉ በዚህ ጉዳይ ላይ የተለያየ አይነት ትምህርትን የሚሰጡ ማለት ነው። ሰው ከሞተ በኋላ ያለው ህይወቱ ምንድነው ስለሚለው ነገር በጣም ብዙ አይነት እይታዎች አሉ። ለምሳሌ በሪኢንካርኔሽን የሚያምኑ አሉ። ሰው ከሞተ በኋላ
ልክ ሲሞት የሆነ ቦታ ላይ በቃ ሌላ ሰው ሆኖ ሌላ አካል ሆኖ የሌላ ቤተሰብ ልጅ ሆኖ እንደገና ይወለዳል የሚሉ ወይም ደግሞ ሌላ የሆነ ቁስ ነገር ሆኖ ወይ እንስሳ ሆኖ ብቻ የሆነ ከፍጥረታት መካከል ሌላ ነገር ሆኖ እንደገና ደግሞ ይፈጠራል ይወለዳል እዚቹ ማለት ነው። እንደ ህንዶች ደግሞ ወይ 7 ጊዜ ምናምን ይወለዳል የሚሉም አሉ። ብቻ ግን በጣም የተለያየ አይነት ቲዮሪ አለ፣ የተለያየ አይነት ትምህርት አለ። የእነዚህ ሃይማኖቶች አስጀማሪዎች ከሞት በኋላ ሰው እንዴት እንደሚኖር በየሃይማኖታቸው ትምህርት አላቸው። እንደምታውቁት በክርስትናም ትምህርት አለ። የክርስትናውን ትምህርት ያስተማረን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በእኔ የሚያምን ቢሞት እንኳን ሕያው ነው፣ ከሞት በኋላ የዘላለም ሕይወት አለ፣ ወደ እኔ እወስዳችኋለሁ፣ ከኔ ጋር ትኖራላችሁ የሚል ትምህርትን አስተማረ። ታዲያ የኢየሱስ ክርስቶስን ትምህርት ከሌሎች ሁሉ ሃይማኖቶች ልዩ የሚያደርገው ነገር ምንድን ነው ሲባል አንድና ትልቁ ነገር ምንድን ነው? ኢየሱስ ክርስቶስ አስተማረ ብቻ አይደለም የሚባለው። የሌሎቹ ሃይማኖቶች መስራች ሁሉም አስተማሩ ነው የሚባለው። ኢየሱስ ግን ማስተማር ብቻ አይደለም፣ ሞትን የምር ማሸነፉት ደግሞ አሳየ። በሰው ልጅ ታሪክ በፍጹም የማይደረግ ማንም ሊያደርገው የማይችለውን ሳይንስ እስከዛሬም ድረስ ተመራምሮ ነገር ግን ሞትን ሊያሸንፍ አልቻለም። ማንም የማይችለውን እርሱ ኢየሱስ ክርስቶስ ግን ቻለ። ከሞት ተነሳ፣ ተናገረ፣ ሞተ፣ ከሞትም ተነሳ። ከሞት የተነሳው ደግሞ እንዴት ቢሆን ጥሩ ነው? ራሱን አንስቶ። አስባችኋል? ሰው ሞቶ ከዛ ራሱን ከሞት ያነሳ። ጌታ ኢየሱስ ክርስቶስ ግን ራሱን ከሞት ያነሳ ብቸኛ አምላክ ነው። ከእርሱ በቀር ራሱን ከሞት ያነሳ በፍጹም በመጽሐፍ ቅዱስም ታሪክ በሌላም በሰው ልጅ ታሪክ ፈጽሞ የለም። ጌታ ኢየሱስ ክርስቶስ ብቻ ራሱን ከሞት ያነሳ ጌታ ነው። ራሱን ከሞት አንስቶም ወደ ሰማያት አድርጎ ለዘላለም ሕያው ሆኖ የሚኖር ከጌታ ከኢየሱስ ክርስቶስ በቀር ማንም የለም። ራሱን ከሞት ያነሳ ራሱን ከሞት አንስቶም ከዘላለም እስከ ዘላለም ሕያው የሆነ ከጌታ ከኢየሱስ ክርስቶስ በቀር ማንም የለም። ስለዚህ የኢየሱስ ክርስቶስ ትምህርት ቲዮሪ ብቻ አይደለም፣ ትምህርት ብቻ አይደለም፣ ፕሩፍም ያለው ነው ማለት ነው። ማረጋገጫ ያለው ነው። ምክንያቱም ተነስቶ አሳይቷል፣ ሕያው ሆኖ ራሱን አንስቶ አሳይቷል። ስለዚህ እናንተንም ሕያዋን አረጋችኋለሁ፣ አነሳችኋለሁ፣ ከሞት በኋላ ሕይወት አለ ብሎ ያስተማረው ትምህርት እርሱ እውነተኛ እንደሆነ በዚህ ያረጋገጠን ማለት ነው። ብዙ ሃይማኖቶች እኮ አሉ። ሰው በዚህ ምድር ላይ ሳለ እንደዚህ አይነት መልካም ነገሮችን ካደረገ እንደዚህ አይነት መልካም ቦታ ይገባል፣ ወደ ፈጣሪው ይሄዳል፣ ወይ ደግሞ ወደ ቅጣት ስፍራ ይሄዳል የሚሉ በጣም በርካታ ሃይማኖቶች አሉ። ክርስትና ብቻ አይደለም ባይዜ። ግን የክርስትናውን ብቻ እውነት የሚያደርገው እንዴት ነው ሲባል ጌታ ኢየሱስ ክርስቶስ ብቻ ነው ይህንን ነገር ፕሩፍ ያደረገው። ከሞት የምርም ተነስቶ ከሞት በኋላ ሕይወት እንዳለ ያረጋገጠው፣ የሙታን ሁሉ በኩር ሆኖ ያረጋገጠው ማብቻ ነው ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስ ክርስቶስ ብቻ ሰው እንዴት ነው ወደ መንግስተ ሰማያት የሚገባው የሚለውን ነገር የተናገረው እርሱ ብቻ እውነት ነው። ለምን? እርሱ ብቻ ነው ፕሩፍ ያደረገው። ስለዚህ ሰው እንዴት ነው ከሞተ በኋላ የዘላለም ሕይወት የሚኖረው? ሰው እንዴት ነው ወደ እግዚአብሔር ሊሄድ የሚችለው? ሰው እንዴት ነው ወደ መንግስተ ሰማያት መግባት የሚችለው? ይህንን የሚነግረን ጌታ ኢየሱስ ክርስቶስ ብቻ ነው። ከእርሱ ውጪ ይህንን ነገር ሊያረጋግጥ የሚችል ሌላ አካል በፍጹም የለም። መላምት ብቻ ነው፣ ግምት ብቻ ነው፣ ቲዮሪ ብቻ ነው። ጌታ ኢየሱስ ክርስቶስ ብቻ ግን ፕሩፍ አለው፣ ማስረጃ አለው። እንዲሁም ማስረጃ ብቻ ፕሩፍ ብቻ አይደለም፣ በሞት ላይ ስልጣን አለው። ከኢየሱስ ክርስቶስ በቀር በሞት ላይ ስልጣን ያለው ማንም የለም። ጌታ ኢየሱስ ክርስቶስ ታስታውሳላችሁ፣ በዚህ ምድር ላይ ሲመላለስ ነፍሴን በፈቃዴ ላኖራ ስልጣን አለኝ። ይህንን የተናገረ ከእርሱ በቀር ሊናገርስም ይችላል። ነፍሴን ደግሞ አነሳት ዘንድ ስልጣን አለኝ። ነፍሴን ላኖራትም ከእኔ ሊወስዳትም የሚችል ማንም የለም አለ። እማኖራት እኔ ነኝ፣ እምሰጠውን በፍቃዴ ነው አለ። አረ ይህንን መናገር የሚችል ማን ነው? እስኪ በፈቃዱ እርሱ ካልፈለገ በቀር ነፍሱን መስጠት የማይችል አለመሞት የሚችል ሰው አለ? የለም። ጌታ ኢየሱስ ክርስቶስ ግን ፈቃዴ ካልሆነ በቀር ማንም ነፍሴን ሊወስዳት አይችልም ማለት። ስለዚህ በፈቃዱ የሞተ ጌታ ኢየሱስ ክርስቶስ ብቻ ነው። በሞት ላይ ስልጣን ያለው ሞትን ያሸነፈ ጌታ ኢየሱስ ክርስቶስ ብቻ ነው። በሞት ላይ ስልጣን ያለው ከኢየሱስ ክርስቶስ በቀር ማንም የለም። ሞትን ያሸነፈ ከጌታ ከኢየሱስ ክርስቶስ በቀር ማንም የለም። ኢየሱስ ክርስቶስ ብቻ ሞትን ድል አድርጎ ተነስቷል። ስለዚህ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ተነስቷል ተብሎ ተነገረለት። እንደተናገረው የተነሳ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ከሞት በኋላ ስላለው ሕይወት ኮንሰርን የሚሆን ሁሉ
በሞት ላይ ስልጣን ያለውን ብቸኛ ጌታ ኢየሱስ ክርስቶስን ማመን አለበት ማለት ነው። ጌታ ኢየሱስ ክርስቶስ ያስተማረውን መቀበል አለበት ማለት ነው። ከሞት በኋላ የዘላለምን ሕይወት የምትሻ ከሆነ ከሞት በኋላ ወደ እግዚአብሔር መንግስት መሄድን የምትሻ ከሆነ በሞት ላይ ስልጣን ያለውን ብቸኛ አካል ያውም ጌታ ኢየሱስ ክርስቶስን ማመንና መከተል አለብህ። ክርስቲያን መሆን አለብህ ማለት ነው። ክርስቲያን ካልሆንክ በቀር ይህንን መንገድ በፍጹም ልታገኝ አትችልም። በየትኛውም ሃይማኖት ውስጥ ብትገባ ሁሉም ሃይማኖቶች እንዳልኩት ቲዎሪ፣ ግምት፣ ትምህርት እንጂ ፕሩፍ የላቸውም። ከሞት በኋላ ስላለው ህይወት 7 ጊዜ ትወለዳለህ፣ ምንም ማረጋገጫ የለውም። የሆነ ከብት ሆነ ወይ እንስሳ ሆነ ትወለዳለህ፣ ማረጋገጫ የለውም። እንደገና የሆነ ቦታ ላይ ትወለዳለህ፣ ማረጋገጫ የለውም። መላምት ብቻ ነው። ጌታ ኢየሱስ ክርስቶስ ግን ከሞት በኋላ ህይወት እንዳለ ራሱ ፕሩፍ አድርጎ ከሞት ተነስቶ በሞት ላይ ስልጣን እንዳለው አሳይቶ አረጋገጠ። ወደ ሰማያትም አይኖች ሁሉ እያዩት አይኖች ሁሉ እየተመለከቱት ወደ ሰማይ አረገ። እንዲሁ ሲወጣ እንዳያችሁት ዳግም ደግሞ ተመልሶ እናንተንና በእርሱ ያመኑትን ሁሉ ሊወስዳቸው ይመጣል ተባለለት። ስለዚህ ዳግም የሚመጣውና ከሞት በኋላ እኛንም አንስቶ ወደ ራሱ የሚወስደን ጌታ ኢየሱስ ክርስቶስ ብቻ ነው። ወንድሜ ማንን ነው የምታምነው? ነቢዩ መሐመድን ነው? እሳቸው በሞት ላይ ስልጣን የላቸው። ጥሩ ነው፣ ተወዳቸዋለህ፣ መልካም ነው። እሳቸው ግን በሞት ላይ ስልጣን የላቸው። የትኛውም አካል ከጌታ ከኢየሱስ ክርስቶስ በቀር በሞት ላይ ስልጣን የለው። ብቸኛውን በሞት ላይ ስልጣን ያለውን ጌታ ኢየሱስ ክርስቶስን እመኑ። ሰላም ክርስቶስ ይብዛል። ሁሉም ሃይማኖቶች እኮ ተስፋ ይሰጠዋል፣ ከሞት በኋላ ስላለ ህይወት ማለት ነው። ከሞት በኋላ ምን አይነት ህይወት እንደሚኖረው የሁሉም ሃይማኖቶች መስራቾች ተስፋ ይሰጠዋል። ግን ምንድነው ስላንተ ከሞት በኋላ ስላለ ህይወት ተስፋ የሰጡ ሁሉም መቃብር ውስጥ ነው ያሉት። ሬሳቸው እስከዛሬ ድረስ ይጎበኛል። ጌታ ኢየሱስ ክርስቶስ ብቻ ነው ከሞት በኋላ ላለ ህይወት ተስፋ ሰጥቶ የምርም ደግሞ በመቃብር የማታገኘው ብቸኛ አካል ማን ነው? ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰው እንዴት ነው ከሞት በኋላ ስላለ ህይወት ሞትን ማሸነፍ የማይችልን ሰው ሰምቶ እሱን የሚከተለው? ሞትን ማሸነፍ የቻለውና የሚችለው እኮ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ እርሱ ብቻ ነው ሊታመን የሚችለው። ከሞት በኋላ ላለ ህይወት ከሞት ሊያነሳ የሚችለው ሞት ላይ ስልጣን ያለው እርሱ ብቻ ነው። ከኢየሱስ ክርስቶስ በቀር ሰው እንዴት ነው ሌላ ሃይማኖት ውስጥ ገብቶ ሌላን ሃይማኖት በመቃብር ውስጥ ያለን ሰው እንዴት ነው የሚከተለው? እና ይህንን ነገር በደንብ ማስተዋል አለብን። ሰላም ክርስቶስ ይብዛላችሁ። የማይታወቅን አምላክ ማምለክ ማለት እንዲሁ በድንግዝግዝ ጨፍኖ መራመድ ነው ማለት ነው። አንድ አምላክ አለ፣ ግን ያንን አምላክ አናውቀውም የማለት የማይታወቅን አምላክ የማምለክ አምልኮ። ይህ እሳቤ በዓለም ዙሪያ እስካሁንም ድረስ ያለ በአንዳንድ ማህበረሰቦች ዘንድ ያለ በተለይም ደግሞ ጥንት ላይ በሐዋርያት ዘመን እንኳን በግሪክ አቴና እንደነበረ በዚህ በሐዋርያት ሥራ ምዕራፍ 17 ከቁጥር 23 አካባቢ የተገለጸ ነው። ቅዱስ ጳውሎስ ወደ አቴና በገባ ጊዜ ለአማልክቶቻችሁ ያላችሁን እንዴት እንደምትፈሯቸው አያለሁኝ እና የምታመልኳቸውንም አማልክት እመለከታለሁ። እናም ለማይታወቅ አምላክ የሚል መሰዊያም አዘጋጅተው እንደነበረ ቅዱስ ጳውሎስ ይናገራል። እና ለማይታወቅ አምላክ ብለው መሰዊያ አዘጋጅተው ይሰውለት ነበር። እና እንደዚህ አይነት እሳቤ በጣም በብዙ ማህበረሰቦች ዘንድ ስቲል ዛሬም ድረስ ኢቨን በኢትዮጵያም እንኳን አሉ ተብሎ ይታመናል። አንድ የማይታወቅ አምላክ አለ፣ እውነተኛ አምላክ ነው፣ ብቸኛ አምላክ ነው፣ ግን አናውቀውም፣ ማን እንደሆነ አናውቅም የሚል ጣዖት አምልኮ አይደለም ማለት የሆነ የሚያመልኩት ወይ ድንጋይ፣ አለት፣ እንጨት ምናምን ነገር በፍጹም የለም። ብቻ ግን አንድ የማናውቀው አምላክ አለ። ይህ ህሳቤ ጣዖታትን ከማምለክ ትንሽ የተሻለ ይመስላል። ነገር ግን ደግሞ ስህተቱ ምንድን ነው ሲባል ትልቁ ስህተት ምንድን ነው? የማይታወቅ አምላክ አለ ብለው ካመኑ በኋላ ነገር ግን ያንን አምላክ ለማወቅ ምንም አይነት ጥረት የማይካሄድበት ከሆነ ለጣዖት አምልኮ የሚዳርግ ይሆናል፣ ወይንም ደግሞ ለባዕድ አምልኮ የሚዳርግ ይሆናል። ማለትም ለምሳሌ በመጽሐፍ ቅዱስ ላይ አብርሃም እውነተኛውን አምላክ ፈለገ። አስቀድሞ የሚያመልካቸው ጣዖታት እውነተኛ አምላክ እንዳልሆኑ ተረዳ። ስለዚህ አንድ እርሱ ያላወቀው አምላክ እንዳለ አመነ። አምኖ ግን ቁጭ አላለም፣ ፈለገው። ያንን አምላክ እስኪያገኘው ድረስ ፈለገ። ያንንም እውነተኛ አምላክ አገኘ። ስለዚህም መንገዱን ሁሉ በእግዚአብሔር መመራት፣ ህይወቱን ሁሉ በእግዚአብሔር መመራት ጀመረ ማለት ነው። እውነተኛው አምላክ እንዳለ ግን እንደማናውቀው ካሰብን ያንን እውነተኛ አምላክ ፈልገን ማግኘት አለብን። ለምን? ምክንያቱም ለምሳሌ እውነተኛ አምላክ አለ ግን አናውቀውም ተብሎ ነገር ግን የተለያዩ የሚደረጉ ደግሞ የአምልኮ ስርዓቶች አሉ። እነዛ የአምልኮ ስርዓቶች ከእውነተኛው አምላክ የተሰጡ አይደሉም። በነዛ የአምልኮ ስርዓቶችም እውነተኛው አምላክ ይመለክ አይመለክ አይታወቅም። ክፉ መንፈስ ይመለክ አይመለክም አይታወቅም። እንዲሁ ልማዳዊ የሆነ የአምልኮም ስርዓት ነው የሚዘጋጀው። ለምን? እውነተኛው አምላክ አናውቀውም ስለሚባል ማለት ነው። ስለዚህ ይሄ ለጣዖት አምልኮ የሚዳርግ ብቻ አይደለም። እንደገና ደግሞ እውነተኛው አምላክ ማን እንደሆነ ለምሳሌ በአዲስ ኪዳን በእጅጉ ተገልጿል። ጌታ ኢየሱስ ክርስቶስ ከዘላለሙም የነበረ
ፍጥረታትን ሁሉ የፈጠረ እርሱ እግዚአብሔር እውነተኛና ብቸኛ አምላክ እንደሆነ በሰፊው ገልጧል። ስለዚህ ይህንን የተገለጠውን አምላክ እውነተኛው አምላክ ከተገለጠም በኋላ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ እየነገርናቸው፣ ነገር ግን አይ እሱ አይደለም፣ ነገር ግን የማናውቀው አምላክ አለ ማለት ወይም ደግሞ እርሱም ሊሆን ይችላል ግን እስቲል አናውቀውም ማለት ይሄ ለምሳሌ ሮንግ ነው። የኢየሱስ ክርስቶስን አምላክነት አለመቀበል ነው። የእግዚአብሔርን የእውነተኛው አምላክን እግዚአብሔርነት አለመቀበል ነው። ስለዚህ እነዚህ ሰዎች እውነተኛውን እግዚአብሔርን እስካልተቀበሉ ድረስ፣ እውነተኛውን እግዚአብሔር እስካላመኑ ድረስ ስቲል ሮንግ የሆነ ፓዝ ላይ ነው ያሉት ማለት ነው። ስለዚህ ለእንደነዚህ አይነት ሰዎች እውነተኛው አምላክ ማን እንደሆነ ልንገልጥላቸው፣ ጌታ ኢየሱስ ክርስቶስ ከዘላለም እስከ ዘላለም በመላእክትና በፍጥረታት ሁሉ የሚመለክ አምላክ እንደሆነ ልንነግራቸው ይገባል። ቅዱስ ጳውሎስም እንደዚሁ ነው ያደረገው። ለማይታወቅ አምላክ ብላችሁ ያዘጋጃችሁት መሰዊያ እንዳለ ተመልክቻለሁ፣ እኔ ዛሬ ያንን የማይታወቅ አምላክ ነግራችኋለሁ ብሎ ስለ እግዚአብሔር ሰማይና ምድርን የፈጠረ እርሱ እንደሆነ፣ ይህም አምላክ ይህም ፈጣሪ ዳግም ለፍርድ እንደሚመጣ፣ በሰው ልጆችና በስነ ፍጥረታት ሁሉ ላይ እንደሚፈርድ ይናገራል። ስለዚህ ሰዎች ይህንን እውነተኛ አምላክ ማግኘትና ማመን አለባቸው ማለት ነው። ለምን? ምክንያቱም እውነተኛው አምላክ የማይታወቅ ከሆነ በምንስ የህይወት መስፈርት ነው የምንመራው? የትኛው መልካም የትኛው ክፉ እንደሆነ፣ የትኛው ከሞት በኋላ ምን አይነት ህይወት እንዳለ፣ ከሞት በኋላ ላለው ህይወት ዛሬ ላይ ምን ብናደርግ የተሻለ እንደሆነ፣ ምን ብናደርግ ክፉ እንደሆነ፣ ከሞት በኋላ ምን እንዳለ ምንም አይነት ተስፋ የለውም። ምንም አይነት የምናስበው የምንጠብቀው ነገር የለም። እንዲሁ በድንግዝግዝ መራመድ ነው ማለት ነው። የማይታወቅን አምላክ ማምለክ ማለት እንዲሁ በድንግዝግዝ ጨፍኖ መራመድ ነው ማለት ነው። ምን እንደሚመጣ ሳይታወቅ ተስፋ የሌለው እምነት ማለት ነው። ተስፋ የሌለው እምነት ደግሞ ባዶ እምነት ነው፣ የማያድን እምነት ነው። ስለዚህ ሰዎች እውነተኛውን አምላክ እግዚአብሔርን ማግኘትና እርሱን ብቻ በህይወታቸው እያመለኩ በቃሉም ደግሞ እየተገዙ ህይወታቸውን በቃሉ